ዮ ዮ ዮ ዮ ዮ ዮ ከተፍ ብላችሁ መጥተናል። እንግዲህ በዛሬው ቪዲዮችን እንላችሁ እንግዲህ የማሪዮስ ነው ደግሞ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አናገር በቁጥራችን ልክ አንዳንድ ዘዙልኝ መቻውቄ እንደሚጣፍጥ ከእንግዲህ ለማንም አልስል የማሪዮስ ነው ደግሞ የማሪዮስ ቪኤስ በርጠሚዮስ ነበረ ንቁ ባይ ሜቢ ላይ ጋርድም ሰርዶ ወርዶ መርዶ ጋርዶ ጥበብ ወርዶ ርዶ ታዶ ዋኔ ዋኔ ይንባቀኔ መኔ ነው ከመምጣት እየበላይ ነኝ ሳልቁጣው ፈረጠመ የላኩብኝ ገዳይ ጽሁፌ ነው እንጂ ቅንድብ ያልገጠመ who is better than rapper in Ethiopia ራፕ የትኛው የተሻለ ነው? ሁለቱም እኔ በጣም የሚመቹኝ ራፐሮች ናቸው። እንግዲህ ለኔ ግን ከሁለቱ ትንሽ ሻል ያለው የትኛው ነው የሚለውን አብረና ይላችኋለን። ወደ መጀመሪያው ሶስት እንገባላችሁ። እንግዲህ ንቁ ባይ እኔ ብዙ የሱን ስም ለመጥራቱ ላይ ከብደኛል አይደለም። የራፕ ላይ የሚጠቀማቸው ግጥሞች በጣም ለየት ያሉ ግጥሞች ናቸው። እንግዲህ ሙሉ ሰው ባዶ ነው ባዳ ነው በለሽ እንደኔ ቢሞላ ባይሞላ ቢሞላ ቆንሽ ይቻላል። ግጥሙን ስሙት። መቆጣት በሆነው ምላሽ አታምኝም ሁሉም በባዶ ነው ብለሽ ዳያም ዜማው ከዜማው ጋር በጣም ነው። መቆጣት ነው በሆነው ምላሽ መተኝም ወይ በባዶ ነው አግማማው በቃ አትስፈን ዘፈን ላንተ አይሆንም። ሙሉ ሰው ባዶ ነው በለሽ እንደኔ ቢሞላ ባይሞላ ቢሞላ ቆንሽ ንገሪኝ እነማን አሉሽ እነማን ሁሉ ቢስቅ ሱሮ ሊያማን ተፈረሰ ቤቱ ሁሌ በጀም ብንል በማን እኛው ሳንስማማ ቤቱ ዳኛ ቆይ ይሰማል ያየሁትን ባይነ የምናገር ሳይደማምን ልቤን ቢጨንቀው ነው ነገርሽን ሲያይ የቆየ ጃንችን ልናገርን ያልደፍርም ለሰው ብዬ የሆነ በቃ ዜማው ውስድ የሆነ በጣም ፋስት ራፕ አይደለም። ወጥቼ ገብቼ ሁሉንም አይቼ ፈንክቼ ምናምን አይደለም። ረጋ ብሎ በሆነው ነው ምንም። ኧረ በስመ አብ ንቁ ባይ የምር ሻራውቱ ይሄ ቪዲዮ እንደምታውቃለው ንቁ ባይ ኮሜንት ላይ ጻፍ የፈለግሽው ግን ይመች፣ የምር ይመች። የምትሰራችሁ ስራዎች በጣም የሚበረታታ ስራ ከሆነ ሐሳቤ ሳይኖርበት ውስጥሽ መጥፎ ህይወት ይቀጥላል ተረጻሪም ባይቀር አልፎ አይሆንም መልክ አይደል እንደል ጨዋታ ጓደኞች እያሉኝ ለምን አትርቅም ተዋታ ግን ንቁ ባይ ፖዝ ንቁ ባይ ግን የሚደብረኝ ፓርቱ የሚደብረኝ ሳይሆን መስራት ያለበት በቪዲዮ ክሊፕ ብዙዎቹ ዘፈኖች ቢወጣ አሪፍ ናቸው። የሆነ የሰፈር ምናምን መንደር ባቡር እያለፈ ምናምን ፖስተሩ ገጭ በቃ ምንም ላይጨነቅም ለፖስተርና ዝም ብሎ ልቅቅ ነው የሚያደርጋቸው። ግን እንደዛ ብትጨነቅ ለአንተም ለቪውም በጣም አሪፍ ነው። እንግዲህ ወደ ሌላኛው ዘፈን ደግሞ እንዲላችሁ እስቲ አጼ አርሜዳ አጼ አርሜ አጼ አብርሃና አጽባሃ አጼ ሚና ይሄ ደግሞ ፍሪስታይል ነውና ሃሩን ስትሪም ላይቲንግ ቀርቦ ነው እናትመቹ ነሽ ደሃ አጼ በካፋ ኢያሱ ይኩኑ አምላክ አምደጹ ዳዊት ልጁ ዛራ ያዕቆብ እስክንድር የናኦድ ዘመን ራሳሊ እንዴ ሃሩን ምን እያደረገ ነው እንዴ? አጥምን እያረከብ እንዴ? በጣም ገርሙታል። ዳያው እያለ ነው የሌዛ ቤዛ ትንሿ ላይ ትልቅ ዋንዛ አምላክ ይመስገነው እንጂ የአዳምን ዘሪያ በዛ ሀገር የመሽ ታሪክ አጣ ቢንቋት ልክ እንዳዋዛ ያው ንፋስ ሻማናት ታበላለች ደግሞ በዛ አንድ አረንጓዴ ቢመጣም በዳዴ ይሆናል ወንበዴ ከማጣም በኋላ ይመጣል ወንበዴ ያማን አንተን እኮ ነው የሚል በዳቦ በልቶ ነው ይመላል አግማማዋ መጥቷል። የሆነ ፓርቱ መጥቷል። ሲሪየስ የሆነ ፓርቱ ግን መጥቷል። በወንበዴ ባንዴ ይመጣል ወይ ጉዴ። እኔም ራፕ በቅርቡ ላውጣ ይችላል። ይሄ ደግሞ በጣም የሚመችኝ ራፕ ነው። በጣም ፋስት ራፕ። ያው እስካሁን ከሰማችሁ ፍሪስታይል ነው፣ ትንሽ ስሎ ነገር ነው። ያሁን ደግሞ በጣም ፋስት ራፕ ነው። ስሙት እስቲ ድም እንዳጋንንት ይዞ ስድም ጓድም ቢልባይሬድም ጋድም ላይ ጋርድም ሰርዶ ወርዶ መርዶ ጋርዶ ጥበብ ወርዶ ርዶ ታዶ ዋኔ ይንባቀኔ መኔ ውሸት ለኔ ነይ በስኔ ያጊጠሻል በኔ ቅኔ አሰደብሽ ነገሌ ልጥፍ ስጥፍ ከግንባሩ ልጥፍ አይቶኝ ጥፍጥፍ ቃሌ ስጥፍ ጠፋ ድፍኔ ዝርፍ ቅናቱ ርፍ ግርፍ ሾ ቅርፍ ጥልስም ስልፍ የሚለው ግን የምር እየገባችሁ ነው። ስርድፍ ፍርጥፍ ምናምን ለመስላችሁ ግጥሙ ላይ ያለው አይመስልም። በቃ ስክትክትክትክትክት ነው ያደርጋቸው በመሃል። በጣም የሚገርም ልጅ ነው ንቁ ባይ። የምር ሻራውቱ ንቁ ባይ ይመችሽ። ሲሪየስ ነው። ሲሪየስ ቶክ ናባዎቹ ንግ በቃ የወደፊቷ ማን ልበልሽ? ኤምኔም ልበልሽ? ቅልል ብሎ ነበር አለ ሽብል ምልል ያለ ኩልል ግልል ጥልል ያለ ፊደል ፍትት አለ በድል ንቁም ተመለሰ በድል ሲገድል ሳይማልድ በዱር በገደል አይመጣም ጠላት ሳይገድል ሲሰጥ እንዲህ ነው ሲታደል ብርር ድንብር ብትል ክርር ምርር ራስ ብየው ግር ይንቃል አገዘውም በብር
አየር በድር ዋሻ በዱር አምላክን መራ ወርሱ መራ ሁሉ ቤልቋል ከዳሽን ተራራ አንድ ባንዳችን ቆይ ንቁ ባይ ቆይ የምር አሁን ቫይብ እያደረግንበት ነው እንጂ ግጥሙን ለመርዳት እየሞከርን አይደለም። ከዛ ደግሞ በዛ መሀሉ ዝም ብሎ አይደለም ግጥሞቹ የሚናገራቸው የሆነ አላቸው የሆነ በቃ ስትረዱት አሃ ለካ እንደዚህ ነው ያለው ምናምን እየሰማችሁ በኤርፎን ለካ እንደዚህ ለማለት ፈልጎ ምናምን ትሉት ግጥም ነው እንግዲህ እንደውም አይደለውም እሳት አይደለው ነበልባል እሳቱ ራሱ ስሙን አስቀይሮ ንቁባይ ይባል እንኳን እስከመቶ ገና ሳትል ፀሐይ ከሰማይ ርቃ ያዩ ነበር ድሮም ለይቶ ካድባሩ በሌሊት ጨረቃ ምን ነው ከመምጣት እየበላኝ ነው ሳልቁጣው ፈረጠመ የላኩብኝ ገዳይ ጽሁፌ ነው እንጂ ቅንድብ ያልገጠመ የለውም ጥበብ ጣታቸው ያበዛሉ ግን ጫጫታ መብረቅ ነን ይላሉ አው እሳት የሌለው ብልጭታ ሲነግሯቸው ደግሞ አይሰሙ ይላሉ የለንም ማቻ ድሮም ለጥጋበኛ ሰው ይመስላሉ ሁሉ ቀዛቻ የቤት ልጅ ሲያቸው ደግሞ ይመስላሉ እንዳደገኛ እነሱ ጭብጨባ ሙቀት አንዴ ነው እንደ ሰርገኛ ዳይም የምራፖቹ በጣም ከባድ ራፖች ናቸው። በቃ ንቁባይ ከእሳት ከሚባል እሳቱ ተቀይሮ ስሙ ንቁባይ ራሱ ይባል። ደግሞ በጣም የሚገራርሙ ራፖች እየለቀቀች ነው። በጣም የሚገራርሙ ግጥሞች እያካተተች ነው ዘፈኗ ላይ። እንግዲህ ሸራውቱ ንቁባይ። ወደ ሁለተኛው ዮማሪዮስ እንሂድላችሁ። ደግሞ ዮማሪዮስ ደግሞ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው። ካሜራ ትክክል ነው። አሁን እንግዲህ ደግሞ ቀጥታው ወደ ዮማሪዮስ ገብተላችኋል። እንግዲህ ዮማሪዮስ ደግሞ በአንድ ሳምንት ውስጥ ብሎፕ ያደረገችለት ናት። እንግዲህ በጣም የሚገራርም ራፖች ትለቃለች። እንግዲህ አይ ቲንክ እናንተ የምታውቁት 2 ዘፈን 3 ዘፈን ቢሆን ነው እንግዲህ ሁሉ ሆዴ ከራሳሊ ሀገር ነይሙ ከጎንደር ሆዴ ከነቴዲ ሀገር ነይፍቲ ከትግራይ ደግሞ ከናሉ ሀገር እኔ በፍቅር እንጂ አላምንም በዘር ነይ ይሄ እንግዲህ ቆይ ፖዝ ታረግ ይሄኛው እንግዲህ ስለ ወሎ የተዘፈነ ራፕ ነው። እንግዲህ ብዙ አልተለቀም፣ ትንሽ ጫፋ ብቻ ነው የተለቀቀችው። እንግዲህ ወደ ሌላኛው ደግሞ እንዲላችሁ በጣም የሚመቸኝ ራፕ ከዮማሪዮስ ይሄ ነው አንደኛው። በቃ በጣም የሚገርም ራፕ ነው። እንግዲህ ይሄ ሙሉ በሙሉ ዩቲዩብ ላይ ተለቋል። እንግዲህ በጣም ቅዳሜ ነው ቀኑ፣ ሄንጋውት እናደርጋለን ነው ዛሬ ሄንጋውት እናረጋለን ናለን እኔ አመጣም እዛው ተጣው ነገር እንዳታመጡ አርሳውት የሳምንቱን ከነጋ ነበር ያየሁት ሲቢ አካውንት ሙሉ ሳምንት ተጠግሬ ያመጣዋትን መላ በነሳምሪ በነሊሊ አፈርድሜ ስትበላ እያየሁኝ ውስጤ አንጀቴም ቢበላ መብራቱ ምልም ድርግም እስኪ መስለኝ ድረስ ማላውቀው መጠጥ መጥቶ ከጭንቅላቴም ላይ ወጥቶ ጭስ በገመድ መጥቶ ዳይም ይሄኛውን ፍሎ ስሙት። ይሄኛውን ፍሎ ሙሉ ሳምንት ተጠግሬ ያመጣዋትን መላ በነሳምሪ በነሊሊ አፈርድሜ ስትበላ እያየሁኝ ውስጤ አንጀቴም ቢበላ መብራቱ ምልም ድርግም እስኪ መስለኝ ድረስ ማላውቀው መጠጥ መጥቶ ከጭንቅላቴም ላይ ወጥቶ ጭስ በገመድ መጥቶ አዎ ጭስ በገመድ መጥቶ ትንሽ ማቅ እንዳረጉት ጭሱ ባፋቸው ወጥቶ ኧረ ጎበዝ አጨብጭብ ምን ታምር ፈጠሩ። ጭስ በገመድ መጥቶ ማለት እንግዲህ ገብቷችኋል። አልገባኝ የምትሉ ከሆነ እንግዲህ ሲሪየስሊ ውጡ ከዚህ። እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ አም ሲሪየስ ቶክን አባዎቹ አንተን ነው ማውራ። ሰብስክራይብ አድርገሃል ግን እስካሁን? እስቲ አድርጉ ሰብስክራይብ፣ የምር አድርጉ። ወደ ሌላኛው ወደ ሶስተኛው ዮማሪዮስ ዘፈን ደግሞ እንዲላችሁ አላቋረጥ ጀምሬ ሳላይ ላይ ፈንቀኝ ነበር ካላልኩኝ ከትላንት ተተምር ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ ሳላቋረጥ ላይፌን ጀምሬ አይደለም። ቆይ አግማማ አያ አታገ ቆይ እኩል ነው ይባላል። መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ሰው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ ከጎኔ ቁርስ ምሳ እራት አብሳይ እኔ ብቻ ነኝ ለኔ ግን አይደለም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሪ ተደብቆብኝ ሳላቁ በውስጤ እስከዛሬ ዳያም በጣም የሚገርም ራፕ ነው። ደግሞ የዮማሪዮስ ደግሞ ራፕ በጣም የተመቸኝ ነገሩ በቅላጹ ነው የመጣላችሁ። ይሄ በቃ ወታምሪ በዚህ ወጥቼ ገብቼ አይቼ ሁሉንም መጥቼ ወልቼ በልቼ ምናምን አላለም። ቅዳሜ ነው ቀኑ ሄንጋውት እናደርጋለን አለን ኢሮን ጊፍፋ ካባዎች ነው በቃ ያገባውም ተፍናለሁ በቃውን ቆይ የተመቸው ይመቸዋል ያልተመቸው በቃ ይመቸው ምናምን ብሎ ያሰበው ግን በጣም ነው የሚገርም ራፕ ምሳሌ። እንግዲህ ወደ መጨረሻው ደግሞ አስተናጋጅ ጥሩልኝ እቺን ነገር በቁጥራችን ልክ አንዳንድ ዘዙልኝ
አይ ቆይ ይሄኛው የመጨረሻው አይደለም። ይሄ አይ የመጨረሻ ያዘጋጀው መስሎኝ ነበር። ይሄኛው ነው እንግዲህ። ይሄን ሰምተንላችሁ እንግዲህ እንጨርሳለን። ማኑ ለኔ ሁዝ ቤስት ራፐር ኢን ኢትዮጵያ ከሁለቱም እያልኩ ይችላል። ከሌሎቹ ምናምንም ሊኖር ይችላል፣ ግን ከሁለቱ የወዳደርን ስለሆነ እንግዲህ ይሄንስ ማላችሁና ጀጅ እናደርገዋለን። ተናጋጅ ጥሩልኝ እቺን ነገር በቁጥራችን ልክ አንዳንድ ዘዙልኝ መቻውኬ እንደሚጣፍጥ ከእንግዲህ ለማንም አልስት ስል እንዳለ ተንካኩ ሁሉም በሳቅ ወደቁ እንዲህ ተብሎ ግማሽ ሌሊት ማልፎ ብድግ ብዬ የማውቀውን የአገሬን እስክስታ በተሰበሰብንበት ሳደርገው መታ አይ አዶናይ ተረጋጋ እንትን አይደለም እስክስታ እንጂ ሰው ባለበት ሌላ የሚመጣ የለም። ወደ ራሴ ስመለስ በጣም ተደስቻለሁ። በንስቶቹ ብዛት በማየው ራሴን ስቻለሁ። ሂሳብ እንደምከፍል እንኳን እረስቻለሁ። መጣች አስተናጋጇ ደረሰኝ ዛሬጇ የበላሁት የጠጣሁት ተጽፏል በመረጃ ከቁጥሩ በኋላ ያለው ዜሮ አበዛዙ። ወደ ውሳኔው ሰዓት እንግዲህ መተላችኋል። እንግዲህ ላይት ይሄ ሁሉ ላይት እዚህ ጋር ላይት አለ፣ የጀርባው ላይት አለ፣ የፊቴ እዚህ ጋር አለ። እንደዚህ ሞኝ ማልቀላስ ሆነ። እንግዲህ ወደ መጨረሻው ስንገባላችሁ እንግዲህ እንዲህ ዝቅ አድርጌ ልናገር። ለኔ ሁለቱም ተመችቶኛል። ማላሽው ነገር ሁለቱም ጎበዝ ናቸው። ግን እንደ ፍርድ እንደ ራፐር እንደ ፍሎ አደራረግ በጣም በቃ ፐርፌክትሊ ለኔ ተመቸኝ ማሪዮስ ሳይሆን ንቁባይ ሳይሆን ልጅ ሚካኤል ራፕ ላይ ሲጀምር ልጅ ሚካኤል አይችልም ብላችሁ ታስቡ ካላችሁ የቴዲዮን ብልሃት ተጠቅማችሁ ብዙዎቻችሁ የማሪዮስ እሱን ተውትና አሌክስ ንጉስ ከፓፓዊ ጋር ዘፈን ሲዘፍኑ አየር ጤና ሰፈር ነበርኩ ምናምን ሲል ሰምታችሁት ሊሆን ይችላል። ግን የነጠላና የአልበም ልዩነት ሊገባችሁ አይችልም። በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ለምን እንደሆነ አላውቅም። ኮሜንት ላይ ጻፉት እናንተ። እኔ ምንም ሊገባኝ ያልቻለ ነገር የኤርፎን እና የኤርፖድ ልዩነት ነው። ስለሆነ እንግዲህ የብሉቱዝ እና የአይን ልዩነት እንግዲህ የሲንግ ይመቻችሁ።